ሰዎች ሎተሪ ለማሸነፍ ብዙ ጥረት በሚያደርጉበት ጊዜ እሱ ግን ገና ለመጀመሪያ ጊዜ ገዝቶ 6.5 ሚሊዮን የክሮሽማ ገንዘብ አሸነፈ። መኪናውን እየነዳ እያለ የመኪናው የነዳጅ ማጠራቀሚያ ፈነዳ። በዚህ ጊዜ በማንኛውም ሰዓት መኪናው ሊጋይ ይችላል። እናም ለመትረፍ ብቸኛው መንገድ በፍጥነት ከመኪናው መውጣት ነበር። በሁላችንም ህይወት ውስጥ እኔ በጣም እድለኛ ነኝ ያላችሁበት አንድ ወቅት በእርግጠኝነት ይኖራል። ያ ምናልባት የምትመኙት ኮሌጅ መግባት፣ የምትወዱትን ዝነኛ ሰው መገናኘት፣ ወይም ውድ በሆኑ ዕቃዎች ላይ ትልቅ ቅናሽ ማግኘት የመሳሰሉትን ሊሆን ይችላል። እንደዚህ ያሉ ብዙ እድለኛ የሆንባቸው ጊዜያቶች በሁላችንም ህይወት ይከሰታሉ። ነገር ግን አንድ ሰው ከሞት ደጋግሞ በማምለጥ እጅግ እድለኛ ነበር ብላችሁ ላታምኑ ትችላላችሁ። ዛሬ ሞትን አንድ ወይም ሁለት ጊዜ ሳይሆን በጠቅላላው 7 ጊዜ ያመለጠና በዓለም ላይ በጣም እድለኛ ሰው ተብሎ የሚታሰበውን ግለሰብ ታሪክ እተርክላችኋለሁ። ባለ ታሪካችን ፍሬን ሰለክ ይባላል። ሰኔ 14 ቀን 1929 በክሮሺያ በመካከለኛ ደረጃ ቤተሰብ ውስጥ ተወለደ። በተወለደበት ወቅት ክሮሺያ የዩጎዝላቪያ አካል ነበረች። በነበረው የፖለቲካ ውጥረትና የኢኮኖሚ ቀውስ ምክንያት በልጅነቱ ብዙም ድሎት አላገኘም ነበር። ቢሆንም ግን ፍሬን ለሙዚቃ መሳሪያዎች የነበረውን ፍላጎት አይተው ወላጆቹ ፒያኖና ቫዮሊን እንዲማር ወደ ሁለተኛ ደረጃ ትምህርት ቤት አስገቡት። ሁላችሁም ስለ ሁለተኛው የዓለም ጦርነት እንደምታውቁ እርግጠኛ ነኝ። እናም ያ ወቅት ምን ያህል አስደንጋጭ እንደነበረም ታውቃላችሁ። ክሮሺያም በዚህ ተጎድታ ነበር። ፍሬን በ10ዎች ዕድሜ ውስጥ እያለ በ1941 የጀርመን ጦር ዩጎዝላቪያን ሲወር የጦርነቱ ሰለባ ሆነ። በዚያን ጊዜ ኡስታሻ የተባለው የክሮሺያ አብዮታዊ ንቅናቄ ተጀመረ። የዚህ ንቅናቄ ዓላማ እንደ ሮማኒያና ሰርቢያ ያሉ ህዝቦችን እንዲሁም አይሁዶችን ማጥፋት ነበር። በዚህ ወቅት በሺዎች የሚቆጠሩ ሰዎች ተገደሉ። በዚህ ምክንያት ፍሬን በሚኖርበት ከተማ ላይ የሞት ጥላ ሁልጊዜ የሚያንዣብብ ነበር። እነዚህ አስደንጋጭ ክስተቶች በእሱ ስብዕና ላይ ተጽዕኖ አሳድረዋል። እሱ በጣም ጥቂት የሚያወራና ሁልጊዜም ራሱን በሙዚቃ ትምህርት የሚያጠምድ ሰው ነበር። በዙሪያው ያለው ዓለም በጣም መጥፎ ስለነበር ምናልባት ሙዚቃ ብቸኛ መጽናኛው ሊሆን ይችላል። ነገር ግን ዝምተኛ በሆነ ጊዜ ደግሞ እጅግ በጣም ደግና ትሁት ሰው ነበር። የፍሬን ሰለክ የልጅነት ጊዜ በጣም ከባድ ነበር። ነገር ግን እያደገ ሲመጣ ህይወቱ ትንሽ መሻሻል ጀመረ። ጎልማሳ ሲሆን በክሮሺያ የሙዚቃ መምህር ሆኖ መስራት ጀመረ። እንደማንኛውም ተራ ሰው መደበኛና ምናልባትም አሰልቺ የሚባል ህይወት ይመራ ነበር። ነገር ግን በዚህ ህይወቱ በጣም ደስተኛ ነበር። ምክንያቱም ከልጅነቱና ከ10ዎቹ ዕድሜ ህይወቱ እጅግ የተሻለ ስለነበር። ነገር ግን በ1962 ፍሬን የ33 ዓመት ሰው ያለ ያጸጥተኛ ህይወቱ አስፈሪ መልክ መያዝ ጀመረ። በዚያው ዓመት ጥር ወር ላይ ፍሬን ከሳሪያቮ ከሚባል ቦታ ወደ ከተማው ለመመለስ በባቡር ተሳፈረ። ነገር ግን በባቡሩ ሐዲድ ላይ ድንጋዮች ወድቀው ስለነበር ባቡሩ በድንገት ከድንጋዮቹ ጋር ተጋጨ። ቁጥጥሩ ከመጥፋቱ የተነሳ ባቡሩ ከሐዲዱ ወጥቶ በአቅራቢያው ወደ ነበረውና ሙሉ በሙሉ በበረዶ ወደ ተሸፈነው ሬትቫ ወደ ተባለ ወንዝ ውስጥ ወደቀ። ባቡሩ በከፍተኛ ፍጥነትና ያለ ቁጥጥር ስለነበር ሁሉንም ተሳፋሪዎች ይዞ በረዶውን ሰብሮ ገባ። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ማንኛውም ሰው አእምሮው ሊደነዝዝ ወይም ራሱን ሊስት ይችላል። ነገር ግን ፍሬን ተስፋ አልቆረጠም። በዚያ በጣም ቀዝቃዛና በረዶ በሆነ ውሃ ውስጥ ረጅም ጊዜ መቆየት ለህይወቱ አደገኛ እንደሆነ ያውቅ ነበር። ስለዚህ በትልቅ ጥረት የባቡሩን መስኮት ሰብሮ ወጣ። በዚያ አስጨናቂ ሁኔታ ውስጥ እንኳን ስለ ራሱ ብቻ አላሰበም። አንዲት አብራው የነበረችን ተሳፋሪንም በህይወት ለማውጣት ቻለ። በበረዶው ውስጥ በመውደቁ እጅ ተሰብሮ ነበር። ህይወቱም ለአደጋ ተጋልጦ ነበር። በቆሰለበት ሁኔታ ውስጥም እየዋኘ ወደ ወንዙ ዳርቻ ወጥቶ ህይወቱን አተረፈ። ብዙም ሳይቆይ የአካባቢው ሰዎች መጥተው በህይወት የተረፉትን ተሳፋሪዎች እርዳታ ሰጧቸው። በዚህ አደጋ 17 ሰዎች ሲሞቱ ከተረፉት ውስጥም አብዛኞቹ ክፉኛ ቆስለው ነበር። ከነዚህ መሃልም ፍሬን አንዱ ነበር። በብርዱ ምክንያት ለከፍተኛ ቅዝቃዜ ተጋልጦ ነበር። እጁም ተሰብሮ ነበር። ከጥቂት ቀናት በኋላ ቁስሉና ስብራቱ ቢሻለውም በስነ ልቦና ግን ይህንን አደጋ መርሳት ቀላል አልነበረም። ሞትን ለጥቂት ሲያመልጥ ያ ጊዜ የመጀመሪያው ነበር።
ፍሬን ከዚህ የባሰ ነገር ሊመጣ አይችልም ብሎ አስቦ ነበር። ነገር ግን በጣም ተሳስቷል። ምክንያቱም ብዙም ሳይቆይ ሌላ መጥፎ ዜና ደረሰው። በ1963 ዛግሬብ ከተማ ያለ የእናቱ ጤንነት በጣም አሳሳቢ እንደሆነ ሰማ። እናቱ በዚያን ጊዜ ሬጂካ የምትባል ከተማ ውስጥ ስለነበረች በፍጥነት ለመድረስ ብቸኛው አማራጭ አውሮፕላን ነበር። ስለዚህ ፍሬን በአፋጣኝ የሚነሳ አውሮፕላን ትኬት ለመቁረጥ ሞከረ። ጊዜው በጣም በመርፈዱ የአየር መንገዱን ሰራተኞች በጣም ተማጽኖ ትኬት አገኘ። በዚህም ምክንያት ወንበሩ ከሁሉም መጨረሻ ከአደጋ መውጫ በር አጠገብ ሆነ። የአውሮፕላኑ ጉዞ በሰላም ሊጠናቀቅ ሊያርፍ ጥቂት ሲቀረው በአውሮፕላኑ ላይ በገጠመ የቴክኒክ ብልሽት ምክንያት ከፍተኛ ንዝረት ተፈጠረ። በድንገት ፍሬን አጠገብ የነበረው የአደጋ መውጫ በር ተከፈተ። በአየሩ ግፊት ምክንያት ፍሬን አጠገብ የነበረችው የአየር መንገድ አስተናጋጅ ከአውሮፕላኑ ውጭ ወደቀች። ፍሬንም በቅጽበት እሱም በአየሩ ግፊት ምክንያት ከአውሮፕላኑ ተወረወረ። ከ2600 ጫማ ከፍታ ላይ ወደ ታች ወደቀ። ከእንዲህ አይነት ከፍታ ላይ የወደቀ ሰው ሊተርፍ እንደማይችል የተረጋገጠ ነው። ነገር ግን በተአምር ፍሬን ከዛ ከፍታ ላይ ወርዶ ያረፈው በደረቅ የሳር ክምር ላይ ነበር። ከዚህ አይነት ከፍታ ላይ ወድቆ ሊተርፍ የሚችለው ምናልባት በፊልም ላይ ያለ ጀግና ብቻ ሊመስለን ይችላል። ነገር ግን ይህ በእውነተኛ ህይወት ተከሰተና የፍሬን ህይወት ተረፈ። የሚገርመው ነገር ከዛ ከፍታ ላይ ቢወድቅም ፍሬን ምንም አልሆነም ነበር። ምንም አይነት ጭረት እንኳን አልነበረውም። ነገር ግን በሚያሳዝን ሁኔታ ያ አውሮፕላን ተከሰከሰና በውስጡ የነበሩ 19 ተሳፋሪዎች ህይወታቸው አለፈ። ይህ የሱ የመጀመሪያውና የመጨረሻው የአውሮፕላን ጉዞ ነበር። ምክንያቱም በደረሰበት ድንጋጤ ምክንያት ዳግመኛ በአውሮፕላን አልተሳፈረም። ፍሬን ለሁለተኛ ጊዜ ከሞት አምልጧል። ነገር ግን ወደፊት ገና ብዙ አደጋዎች ይጠብቁት ነበር። በ1966 እንደተለመደው ወደ ሥራ ለመሄድ በአውቶቡስ ተሳፈረ። ነገር ግን አውቶቡሱ ቁጥጥሩን አጥቶ ተንሸራተተና በአቅራቢያው ወደሚገኝ ወንዝ ውስጥ ገባ። ፍሬን በመጨረሻው ሰዓት እንኳን የመኖር ተስፋውን አልቆረጠም ነበር። ወንዝ ውስጥ ከገባ በኋላም ሳይፈራና ሳይደናገጥ ከአውቶቡሱ መውጣት ቻለ። እንደ እድል ሆኖ በዚህ ወንዝ ውስጥ በረዶ ባለመኖሩ በፍጥነት መዋኘት ይችል ነበር። ሰውነቱ ጥቂት ቆስሏል። ነገር ግን ለመኖር የነበረው ጠንካራ ቁርጠኝነት ሞትን ዳግመኛ እንዲያሸንፍ አደረገው። ፍሬን በህይወት ቢተርፍም ያ አደጋ ግን አሳዛኝ ነበር። 4 ተሳፋሪዎች በውሃው ውስጥ ሰምጠው ሞተዋል። ፍሬን ግን ጥቂት ጭረቶች ብቻ ነበሩበት። ህይወት ለፍሬን ይህን ሁሉ መከራ ደረሰችበት። እንደገና በ1970 አራተኛው አደጋ ደረሰበት። አንድ ቀን መኪናውን እየነዳ ያለ የመኪናው የነዳጅ ማጠራቀሚያ ፈነዳ። በዚህ ጊዜ በማንኛውም ሰዓት መኪናው ሊጋይ ይችላል። እናም ለመትረፍ ብቸኛው መንገድ በፍጥነት ከመኪናው መውጣት ነበር። ነገር ግን ጊዜው በጣም አጭር ስለነበር መኪናውን አቁሞ መውጣት ከባድ ነበር። እያንዳንዱ ሰከንድ ወደ ሞት ያቀርባል። ሌላም አማራጭ ሲያጣ መኪናው እየሄደ ያለ በሩን ከፍቶ ወደ መንገድ ዳር ዘለለ። እሱ ከዘለለ ከ30 ሰከንድ በኋላ መኪናው ፈነዳ። አሁንም ፍሬን ለመትረፍ ቻለ። ከዚህ አደጋ ከጥቂት ጊዜ በኋላም ሌላ መኪና ገዛ። ነገር ግን በ1973 በአንድ ቀን የዚህኛው መኪና የነዳጅ ፓምፕ በድንገት ተበላሽቶ ነዳጁ ወደ መኪናው ውስጥ መፍሰስ ጀመረ። ነዳጅ እንደሚታወቀው በቀላሉ ተቀጣጣይ ስለሆነ በመኪናው ውስጥ እሳት ተነሳ። እሳቱ በጣም ከመሰራጨቱ የተነሳ የፍሬን ጸጉር በሙሉ ተቃጠለ። ነገር ግን ልክ እንደ ቀድሞው ጊዜ አሁንም ከሚቃጠለው መኪና ውስጥ ዘሎ ወጣና ህይወቱን አተረፈ። በዚህ አደጋ ከጸጉሩ ውጭ ሌላ ጉዳት አልደረሰበትም። በዚህ ወቅት አሁን ህይወቴ ሰላም ትሆናለች፣ ወደ መደበኛ ኑሬ እመለሳለሁ ብሎ ማስቦ ነበር። ነገር ግን ወደፊት ገና ብዙ አደጋዎች ይጠብቁት ነበር። በ1995 በዛግሬብ ከተማ በእግር ሲጓዝ በአውቶቡስ ተገጭቶ መሬት ላይ ወደቀ። የግጭቱ ኃይል በጣም ከፍተኛ ስለነበር ማንም ሊተርፍ ይችላል ብሎ አልገመተም ነበር። ነገር ግን ፍሬን አሁንም በአስገራሚ ሁኔታ ተረፈ። የሱ ታሪክ ግን በዚህ አላበቃም። በሚቀጥለው ዓመት በ1996 በክሮሺያ ተራራማ አካባቢ መኪናውን እየነዳ ያለ ከፊት ለፊት የሚመጣ አንድ የጭነት መኪና ሊገጨው ሲል ራሱን ለማዳን ወደ ቀኝ ታጠፈ። መኪናውም የመንገዱን መከላከያ አጥር ገጭቶ ቆመ። እሱ ግን የአንድ ዛፍ ቅርንጫፍ ይዞ ከመኪናው ወጣ። ብዙም ሳይቆይ የመኪናው ክብደት አጥሩን ሰበረውና መኪናው 300 ጫማ ገደል ውስጥ ገብቶ ፈነዳ። እሱ ግን አሁንም በህይወት ተረፈ። አሁን ለምን የዓለማችን እድለኛ ሰው እንደተባለ ግልጽ ሆኗል።
ፍሬን በሆነ መንገድ አደጋዎች ውስጥ ይገባል። ከዚያም በሚገርም መንገድ በህይወት ተርፎ ይወጣል። ይህንን ታሪኩን ስንሰማው ይገርመናል። ነገር ግን ለሱ ህይወት ቀላል አልነበረም። እነዚህ አደጋዎች በሚደርሱበት ወቅት ለሱ ከባድና አስቸጋሪ ጊዜ ነበር። አደጋው አልፎ በህይወት ሲተርፍ ግን የሚኖረው ስሜት ለየት ያለ ነው። እነዚህ ተደጋጋሚ አደጋዎች በግል ህይወቱም ላይ ተጽዕኖ ነበራቸው። 4 ጊዜ ካገባቸው ሚስት ጋር ተፋቷል። በኋላም 5ኛ ሚስቱ ከሆነችው ካትሪና ጋር በደስታ መኖር ጀመረ። ብዙ ጓደኞቹ ፍሬን ባለበት ቦታ አደጋ አይጠፋም ብለው ስለሚፈሩ ያርቁት ነበር። በዚህ ምክንያት ፍሬን ስለደረሱበት አደጋዎች ብዙም አያወራም። ህይወቱ ብዙ ውጣ ውረድ የበዛበት ነበር። 7 ጊዜ ከሞት አፍ ከወጣ በኋላ ህይወቱ ሌላ አስገራሚ ምዕራፍ ላይ ደረሰ። በ2003 ዓመተ ምህረት በ73ኛው ዓመቱ በህይወቱ ለመጀመሪያ ጊዜ የሎተሪ ቲኬት ገዛ። ሰዎች ሎተሪ ለማሸነፍ ብዙ ጥረት በሚያደርጉበት ጊዜ እሱ ግን ለመጀመሪያ ጊዜ ገዝቶ 6.5 ሚሊዮን የክሮሺያ ገንዘብ አሸነፈ። በዚህ ገንዘብ በመጀመሪያ ለረጅሙና ለአስቸጋሪ ህይወቱ ምስጋና እንዲሆን የሃይማኖት ቦታ አሰራ። ቀሪውን ገንዘብ ደግሞ 2 የቅንጦት ቤቶች ለመግዛት፣ የወገብ ቀዶ ጥገና ለማድረግ እንዲሁም ለጓደኞቹና ለቤተሰቦቹ መኪናዎችን ጨምሮ 25 ስጦታዎችን ለመስጠት ተጠቀመበት። ነገር ግን በቀላል አኗኗር ስለሚያምን በ2010 የቅንጦት ቤቶችን ሽጦ ወደ ትውልድ መንደሩ ተመለሰና ከሚስቱ ከካትሪና ጋር በትንሽ ቤት ውስጥ መኖር ጀመረ። እርሱም በዚህ እድሜ የምታስፈልገኝ ካትሪና ብቻ ናት ይል ነበር። ከነዚህ ሁሉ ክስተቶች በኋላ ጓደኞቹ ሚስተር ላኪ ወይም እድለኛው ሰው ይሉት ነበር። ምክንያቱም ከአውሮፕላን፣ ከባቡር፣ ከአውቶቡስና ከመኪና አደጋዎች ሁሉ በህይወት ወጥቷል። ህይወቱ ሁልጊዜ በውጣ ውረድ የተሞላ ቢሆንም እሱ ግን ሁልጊዜም በአውንታዊ መነጽር ይመለከት ነበር። ህዳር 30 ቀን 2016 በ87 ዓመቱ በእርጅና ምክንያት ከዚህ ዓለም በሞት ተለየ። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።